ሳሚ ባላለሁ ለግቤ ፍሬሽ ተማሪ ነኝ። በዛ ላይ ቺክ አተራማሽ አንድ ቆንጆ ነኝ የምትል ቺክ አታመልጠኝ። ይሄ ደግሞ ቻቻ ይባላል። የሐረርጌ ልጅ ነው። ተጫዋችና መላሳ። ኬቢ ይባላል። ኮስታራና ነጭናጫ ነገር ነው። ወይኔ ልንማር ነው መሰለኝ። ትምህርት ሊገባኝ እቺንማ በላታለሁ። ጋይስ እናንተ ተረጋጉ። ሃይስኩል ያለን መሰላችሁ እንዴ? የትም ይሁን ማንም ትሁን እኔ እኮ ሳሚ ነኝ። ትቀልዳለህ? እሙዬ ይሄን ውበት ከ10 ሰጥቼዋለሁ። ምንድነው እሱ? ማትስ ይቸራ እንዴ? ቁጥር አበዛ። ምን ይመስላል? ይኸውላችሁ እቺ ልጅ በአንድ ወር ውስጥ ድብን ያለ ፍቅር ካላስያዝኳት እኔ ሳሚ አይደለሁ። እናሲዝ አይደለም ፍቅር ስልኳን አትቀበላትም። ከፈለክ በ5000 ብር 10,000 ብር አድርገው። እንዴ በአንድ ወር ብሎ በአንድ ሳምንት ውስጥ ሊበላ ነው። ይሄ ተምች ስማ 10,000 ብሩን አዘጋጅሽ። ስሚማ አሁን ሻይንቶች ሄደው ልጅ ታውቂዋለሽ? አይ አንድ ቀን ማውቀው ምን ነው ምን? አረ እንደዛ ነው። ጨዋታው በማን እንደሚብስ እናሳያቸዋለን። ሴት ልጅ በጣም የምትፈልገው ነገር መወደድን ነው። ወንድ ልጅ በመጀመሪያ ካልደወለ ታክቲክ ነው ማለት ነው። ስለዚህ መውደድን እያስመሰልክ መረብን መዘርጋት። በሁለተኛው ካልደወለ ግን መደመም ትጀምራለሽ። በሶስተኛው ካልደወለ በፍቅር ትወድቂያለሽ። አብዛኛውን የሀበሻ ወንዶች እንደዚህ አይነት ቀሽ ማጠባበስ ነው የሚጠብሱት። እንዴት? በቃ ሴቶችዬ በኋላ እናወራለን። እንዴት? በቃ ጋይስ 6 ቺኮቹ እየመጡ ነው። ጓደኞቼ ናቸው፣ ተዋወቂያቸው። ሰላም። ስማ ኬቢ ይህን እጅ ጠበቅ አድርገህ ያዝ። ልብስ ስትታጥብ ለማስጨነት ሲመር ደግሞ ራስን ለማጥፊያነት ይጠቅማል። ምን ለማለት ፈልገ ነው? ቀጭነሽ እያልከኝ ነው? የለም ሾጣጣ። አይ አመድ በዱቄት ስቃላሉ ዱቄታ። አቦ አንቺ በጥፊ እንዳልልሽ እሺ። ልቀቀኝ አቦ። ወንድና ሞክረኛ ልቀቀኝ። በጣም ይቅርታ እሺ፣ ባለፈው ለተፈጠረው ነገር። አረ እኔ ራሱ ይቅርታ። ከዛ ጋር ሳይሽ እኮ ሰላም ልበልሽ ብዬ ነው። ምን ነው ብቻችን? አይ እንደዚህ ጸጥ ያለ ቦታ ስለሚመቸኝ ነው። ለነገሩ ደስ የሚል ነገር አለው ቦታው። አንቺ ብራዘር ቤል አንድ ቡና አገኛት እና ትቀልዳለህ እንዴ? አይሳም በቃ ፍቅር ማሰስ እንደዚህ ቀላል አደረከዋ? በመጀመሪያ ደረጃ ፍቅር ለምትለው ነገር ግድ የለኝም እልህ ስለያዘችኝ እንጂ። ቆይ በምን ስሌት በምን ቀመር ውስጥ ነው በአንድ ወር ውስጥ ፍቅር የምታስይዛት? ይኸውልህ ኬቢሻ ሴቶች በአንዴ በፍቅር ጠብ እንዲሉ ተደርገው ነው ፕሮግራም የተደረጉት። ማለት ምን መሰለህ ኬቢሻ፣ ሴት ልጅ በፍቅር ጠብ ለማድረግ መጀመሪያ ባህሪዋን ማወቅ፣ ከዛ ሁሉም ቀላል ነው። ቆይ ዛሬ ጠፍተሽ ነው? ከሳም ጋር ነበርኩ። ከሳም ጋር? አዎ ምን ነው? ረዱዬ ግን ወንዶች መጽሐፍ ናቸው ተነበው የሚያልቁ። እነሱን ፍቅር ማስያዝ ይከብዳል። ወንድ ልጅ በፍቅር ጠብ ማድረግ ልክ ኬክ እንደመቁረስ ቀላል ነው። ሳም የት ነው እንደዚህ እየተጣደፍክ የምትሄደው? ወደ ክላስ እየገባው ነው። ምን ነው? ትንሽ እግሬን እኮ ቁርጭምጭሚቴ ጋር ሽምቅቅ አድርጎኝ። ወይኔ እግሬን። ነይ ቆይ ወደዛ ጋር እንሂድ። ያስረግጥሻል። እስኪ ሞክሪ።
እሰይ የታባቱ ሰራውለት ዛሬ። እንዴት ሳያመኝ አመመኝ እያልኩኝ ነው። አሁን ወደ ወጥመዴ እያስገባሁትኝ ነው። ጨዋታው ጀምሯል። ረዱ ግን ስታሳዝን፣ አንተ ልጅ ፍቅር አስይዛለሁ ብሎ በኋላ ፍቅር እንዳይዘ ወይኔ ግሬን እውነትም እግርሽን አሞሽ የለ እንዴ? ይቅርታ ስለዋሸሁክ። ትቀጫለሽ። እሺ ምን ልቀጣ? ዘፈኝልኝ። ሐኪሜ ነህ መድኃኒቴ ፈዋሼ ነህ ለኔነቴ ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ ለኔነቴ ሐኪሜ ነሽ መድኃኒቴን አዳንደን ሞታንችን ሰርቴዳን ሐኪሜ ነሽ መድኃኒቴ ፈዋሼ ነሽ። አንቺ ኧረ ዛሬ ቅሌቴን ብነግርሽ። ምን ሆንሽ? መንገድ ላይ እየጨፈርኩ ማንም ባገኝ ጥሩ ነው። ማንን አገኘሽ? ሳምን። ኧረ አትቀልጅ። ወይኔ ቅሌትሽ። ብራዘር ፒስ ነው። ስማማ ኬቢ፣ ረዱ ግን ጌሙ የምታውቀው ይመስላል። እንዴት ልታውቁ ትችላለች? ታዲያ ማን ነግሯት ይሆን? እኔ አልነገርኳት። ሄሎ ዛሬ ከረዱ ጋር የሚገርም ታይም የነበረ። ኧረ ወይኔ ረዲ ደስ ስትል፣ ባለፈው ስታሳዝን፣ አሁን ደግሞ ደስ ስትል። አንተ ልጅ ከሰው ይልቅ አንተ እያሳሰብከኝ ነው። ይሄ ሞኝ እኮ እልም ያለ ፉንቃ ውስጥ ከትቻታለሁ ብሎ ነው የሚያስበው። አይ ወንዶች ሁሉም እኮ አንድ አይነቶች ናቸው። እንደውም ለምን አልደውልላት? አይዞህ ወንድሜ። ኧረ ደወለ። ሄሎ ሄሎ ረዲ፣ እኔ የምልሽ ነገ ለምን እራት አልጋብዝሽ? ኦኬ፣ እራቱ ቁርስ ከሌለው ይመቸኛል። እሺ ተስማምቻለሁ። ጨዋታ የሚጠናቀቅበት ጊዜ ደረሰ። ነገ ጉዱን እናያለን። ወይ ሰው ረዱዬ፣ የደበኩሽ ነገር አለ። ቆይ ከዛ በፊት ግን እራት እንብላ። ምን መሰለሽ፣ መጀመሪያ ከጓደኞቼ ጋር አስይዤ ነበር አንቺ የነበረውሽ ፍቅርን ለማስይዝሽ። ከዛ በኋላ እየቀረብኩሽ ስመጣ የበለጠ እየወደድኩሽ እና እያፈቀርኩሽ መጣ። አይደል? እናንተ አሲሳችሁ ፊልማችሁን ስትሰሩ እኛን ግን ያዝናናን ነበረ። በቀመር ከሆነ ደግሞ ሴት ልጅ የሚያክላት የለም። ሁለተኛ አጠገቤ እንዳትደርስ። የአራት መቶ ፍቅር እንዴ! ኧረ እንደው መጣልሽ ትዝታ እና አፍቃሪው 10,000 ብርሽን ተበላሻ። ፍቅር 300 ምን ነው ረዱዬ? ሳም ናፈቀኝ ባክሽ። ሳሚ ናፈቀኝ። ኬቢ ምን ፈለግሽ? ሳሚ ለምንድን ነው የማይመጣው? ግቢ ውስጥ አይቼው አላውቅም። ለምንድን ነው ግቢ የማይመጣው ትላለች እንዴ? በአንቺ ምክንያት ነው እንዴ? እኔ ምን አጠፋው? እራሱ እኮ ነው። ደግሞ ጥፋተኛ ከተባለ ምን እኔ ወደ አላሰበው ጨዋታ ያስገባሁት። በእናትህ ኬቢ ሳም ጋር ውሰደኝ። በእናትህ
ሳም ሳም እወድሃለሁ ትተኸኛለህ። መስለኝ ነበር ድሮ ፍቅር የገራገር አፌን ፈታሁ እንደሚሆን እንደማይቀር ያወቅሁት ፍጹም ይዘውትር አንቺን ማየት